ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን ዘላለም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ስለ ሁሉም ቤዛ የሆነ ኢየሱስ ክርስቶስ የክርስቶስ አስታራቂነት የደም ዋጋ ከፍሎ በካሳነት በቤዛነት ነው አስታራቂነቱ። በቀራንዮ የጀመረው ጩኸት እስከ ዕለተ ምጽአት እኮ ነው ይጮሃል። ስለዚህ ማልዶ ነበር፣ እየማለደ ነው። ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው። ያስተሰርያል ማለት እኮ ነው በደሙ። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን።